ሰላም ጤና ስጥልን ውድ ተመልካቾቼ እንኳን ደህና መጣችሁ። ዛሬ የማሳያችሁ እንግዲህ ፈጠን ባለ መልኩ ጤናማ የሆነ ሳንድዊች ለስራም ይሁን ለትምህርት ቤት የሚያገለግለን ልንጠቀመው የምንችል አሰራር ነው ማሳያችሁ። ያው እንደምትመለከቱት በመጀመሪያ ያው እንቁላል አድርጌያለሁ ማለት ነው። እኔ 3 እንቁላል ነበር ያስፈልገኝ። ነጭ ሽንኩርት የተፈጨ ደረቁን ማለት ነው። እርጥቡንም መጠቀም ይቻላል። ጨው በፍላጎታችን፣ እዚህ ጋር መጥበሻ እናሞቅና የሚያስፈልገንን ዘይት እናደርጋለን ማለት ነው። እኔ የተጠቀምኩት 2 የሾርባ ማንኪያ ተኩል የሚሆን ነው። ኦሊቭ ኦይል የተጠቀምኩት ትንሽ እዚህ ጋር በፍላጎት ነው። ትንሽ ወተት ወይም የምግብ ክሬም ካለን በፍላጎት ነው፣ አለመጨመርም ይቻላል። ዘይቱ ሞቅ እንዳለ ያው ስፒናች ጎመን፣ የሀገራችንንም ጎመን ይቻላል አድቅቆ ከትፎ ለመብሰል ጊዜ ስለሚፈልግ፣ ይሄ ውጩ ላይ በብዛት የሚሸጡት ስፒናች የሚባለው ቅጠሉ ነው ማለት ነው። ቶሎ ነው የሚበስለው። ስለዚህ ብዙ ማብሰል አይጠበቅብንም። የተወሰነ ልክ ለስለስ እንዳለ በቂ ይሆናል ማለት ነው። ትንሽ እንከድነዋለን ያው በሰል እንዲልልን። ከዛ በዚህ መልኩ እንዲህ ከሆነ በቂ ይሆናል ማለት ነው። ያው የቀላቀልነውን እና ያዘጋጀነውን እንቁላል በዚህ መልኩ እንጨምረዋለን ከላይ ማለት ነው። እንቁላል ያው በባህሪው ቶሎ ስለሚበስል ብዙ ሰዓት አያስፈልገውም። ከላይ እኔ ይሄን በፍላጎት ነው። አተር ያው ሱፐር ማርኬት ውስጥ የሚሸጡ በበረዶ ቤት ተደርጎ የሚሸጡ አሉ፣ ጥሬው ማለት ነው። የተወሰነ ከላይ ያደረኩበት፣ ያም ብዙ መብሰል አይጠበቅበትም። እዚህ ጋር 3 ቅጠላ ቅጠሎችን ጨመርኩበት። የናና ቅጠል ትንሽ ሳይበዛ፣ ግዴታ አይደለም ግን ጣዕሙን በጣም አሪፍ ነው የሚያደርገው። ፐርሲል ቅጠሎቹም ራሱን በቻለ ጥሩ ጥቅም አላቸው። ከዛ ድንብላል፣ 3ቱንም አንድ ላይ ከትፌ ከላይ ያደረኩት ከበሰለ በኋላ እንቁላሉ ማለት ነው። ከዛ ገለበጥኩት። ወዲያው ነው ያወጣሁት።